የዩቲዩብ ቤተሰቦቼ እንግዲህ እንደምትከታተሉኝ ተስፋ አደርጋለሁ። ኦናን ሰብስክራይብ አድርጉ፣ ላይክ ሼር በማድረግ ለሌሎች እንዲደርስ ይህን መልእክት አጋሩልኝ። እንግዲህ ስለ ሰልፍ ስቲም እያወራን ወደ መጨረሻው ነጥብ መተናል። ዝቅተኛ የሆነ ራሳቸው ዝቅተኛ የሆነ ግምት የሚሰጡ ሰዎች ይሄን ለማሻሻል ምን ያድርጉ ብለን ስንል የመጀመሪያው ስቴፕ ራሳቸውን ለትናንት ስህተታቸው ይቅር ማለት ነው። እንግዲህ መጽሐፍ ቅዱስ ክርስቲያን ለሆናችሁ መጽሐፍ ቅዱስ በእርግጥ ቁርአንን አላነበብኩም፣ ሌሎች እምነቶችም ሊሉ ይችላሉ፣ ሊጋራሉ ይህን መልእክት ይችላሉ ብዬ አስባለሁ። እንግዲህ እንደሚለው ምንድነው የሚለው ሁሉም ኃጢአትን ሰርቷል እግዚአብሔር ክብሩን ጎሏቸዋል ይላል። ደግሞ ማንም ሰው በምድር ላይ ያለ ሰው ኃጢአትን ያልሰራ የለም ይላል። ሌላው ደግሞ እንደምናውቀው የሰው ፍጡር ሁሉ የተባለ ሊሳሳት የሚችል የተሳሳተ ተሳስቶ የሚያውቅ ነው ማለት ነው። ስለዚህ ማንም በዚህ ምድር ላይ እየኖረ ምንም አይነት ስህተት ሰርቼ አላቅም የሚል ሰው ካለ ያው ውሸታም ነው፣ ነጭ ውሸታም ነው ማለት ነው እና ደመቅ ያለ ውሸት የሚዋሽ ሰው ነው። ስለዚህ ስህተት ሰው የመሆናችን መገለጫ ነው፣ አንዱ መሳሳታችን። ከዛ ግን በማደግ ደግሞ እያሻሻል እንመጣለን ማለት ከስህተታችን እየተማርን እያደግን እንመጣለን ማለት። ስለዚህ ዞር ብለን ስናየው ዋው እኔም እኮ ይሄን አድርጌ ነበር ይገርማል ትላላችሁ፣ ትጠየፉታላችሁ፣ ትጠሉታላችሁ። ኤክስፒሪየንሳችሁ ይሆናል፣ ማደጋችሁ ማረጋገጫ ይሆናል የትናንት ስህተታችሁ ላይ ዛሬ ስለማትገኙ ማለት ነው። ስለዚህ የመጀመሪያው ነገር ለራስ ይቅርታ ማድረግ ነው። እዚህ ጋር ማለት የምፈልገው አንድ ወሳኝ ነጥብ ምንድነው፣ ሁልጊዜም ሁለት ነገሮች ይኖራሉ። በአንድ ጉዳይ ላይ መቀየር የምንችለው ይሆናል፣ መቀየር ማንችላቸው ነገሮች ይኖራሉ። ስለዚህ ሁሌም መቀየር የምንችላቸው ነገሮች ሲሆኑ እስከ ጥግ ድረስ መጨነቅ ማሰብ በዛ ጉዳይ ላይ ሳይሆን እስከ ጥግ ድረስ ሄደን መቀየር ያለብንን ነገር እንቀይራለን። ማይቀየር ነገር ግን ሲሆንና አንዴ ሀፕን ያደረገ ነገር ከሆነ አስተሳሰባችንን ነው የምንቀይረው። ምክንያቱም ይሄ የማይቀየረው ነገር ዋንስ ሀፕን ያደረገው ነገር እድሜ ልክ እየተከተለን እግዚአብሔር ቢፈቅድ ብንኖር 20 ዓመት 30 ዓመት እግዚአብሔር የሚሰጠን እድሜ ሊያበላሽብን፣ ነገ የምናገኘውን ህይወት ሊያበላሽብን ስለሆነ እዛ ጋር ነው መተው ያለብን ማለት ነው። ስለዚህ ለምሳሌ አንድ ሰው ለሀዘን ቢገጥመው የቅርብ ወዳጆቹ ቢሞቱና ሁልጊዜ እነሱን እያሰበ ቢያለቅስ ቢያዝን ምን ቢል የዛሬ ህይወቱን ደስታውን እያጣ ነው። ተገቢ የሆነ ስራ መስራት ያለበትን ማህበራዊ ህይወቱን ኢኮኖሚውን እየጎዳ ነው እንጂ የሚሄደው ማንም ሰው የሞተን ሰው አምጥቶ ወደ ህይወት ስላለቀሰ ስላዘነ እነዛ ሰዎች ወደ ህይወት የተመለሱበት ምንም አይነት አጋጣሚ የለም፣ ሊኖርም አይችልም። ስለዚህ መቀበል ነው ያለብን ማለት። ስለዚህ የማይቀየር ነገር ሲሆን እንቀበላለን። ለምሳሌ አንድ ሰው ግን እኔ እንኳን ትንሽ ፀጉሬ ደህና ነው መላጣ ቢሆን ከጊዜ በኋላ ፀጉሩን ቢያጣ ድሮ ቢሆን ኖሮ መቀበል ነበር ያለበት። በቃ ፀጉሬ እኮ አለቀ መላጣ ነኝ ብሎ መሳቀቅ መሸማቀቅ እንግዲህ የት ይደብቀዋል ያለውን ነገር። ኮፍያ ሊያደርግ ይችላል፣ ግን ምን አለ እስከ ጥግ ድረስ ይሄዳል። አሁን ላይ ያ ነገር ካልተመቸው በእርግጥ በጣም ነው የሚያምርባቸው መላጣ ሰዎችን እወዳለሁ፣ በጣም ቆንጆዎች ናቸው። ነገር ግን ኮንፈርት ካልሰጠው መላጣ መሆኑና በጣም የሚጨንቀው ከሆነ አሁን ላይ ግን እስከ ጥግ ሄዶ እስከ ማስተከል ሄዶ ፀጉሩን አፍሮ ነው መመለስ ይችላል ማለት ነው። ስለዚህ የሚቀየር ሲሆን እስከ ጥግ ድረስ ገንዘባችንን፣ ጉልበታችንን፣ ጊዜያችንን ሰውተን የሚያስጨንቀንን ነገር እስከ ጥግ ሄደን መፍትሄ እንፈጥራለን። ማይቀየር ሲሆን ግን መቀየር ያለብን ሀሳባችን ነው። ለዛ ጉዳይ ያለንን ምልከታ ነው ማስተካከል ያለብን ማለት ነው። በሁለተኛ ላይ ሃይ ሰልፍ ስቲም እንዲኖራቸው ወይም ደግሞ ዝቅተኛ የሆነ ሰልፍ ስቲም ያላቸው ሰዎች ሰልፍ ስቲማቸውን እንዲያሻሽሉ እንዲያድግላቸው ማድረግ ያለባቸው ሁላችንም የሆነች ቀና ነገሮች አሉ እና ራሳቸውን በመፈተሽ ያላቸውን መልካም ነገር የበለጠ እንዲያብብ መስራት ይጠበቅባቸዋል ማለት ነው። ስለዚህ ሁላችንም የሆነ ቦታ ላይ የሆኑ ኳሊቲዎች አሉን፣ ያለዛ የሚፈጠር ሰው የሚኖር ሰው የለም እና እነዛ ነገሮች ላይ በደንብ መስራት። በሶስተኛ ደረጃ ደግሞ የሌሎች ውጤታማ የሆኑ ሰዎችና አካባቢያችን የሚገኙ ወላጆቻችን፣ ወንድሞቻችንን፣ ጎረቤቶቻችንን አካባቢያችን ላይ ያሉትን እንዲሁም ራቅ ሲል ደግሞ በተለያዩ ሚዲያ የምናያቸውን ሞዴል የሚሆኑልን ሰዎች ምሳሌ መከተል እና የእነሱን የህይወት ልምድ ወደ ህይወታችን በመቀመር እና ኤክሰርሳይዝ በማድረግ ህይወታችንን ማሻሻል እንችላለን። ሰልፍ ስቲማችንን ማሳደግ እንችላለን። ምክንያቱም ሰልፍ ስቲም ኢዝ ፋውንዴሽን። ሰዎች ለራሳቸው ከሚሰጡት ግምት ነው የሚነሳው። ማንኛውም ውድቀታችንም እድገታችንም የሚጀምረው ለራሳችን ካለን ግምት ነው። ሰዎች እኛን አፕሪሼት እያደረጉ እሱ እኮ እያሉ፣ እኛ ግን ለእኛ የምንሰጠው ግምታችን ለራሳችን የምንሰጠው ግምት ግን ዝቅተኛ ከሆነ አስቸጋሪ ነው የሚሆነው ማለት ነው። ዋናው እሱ ነው ማለት ነው። ሰዎች ስለኛ የሚሉት ሳይሆን እኛ ስለ ራሳችን የምንለው የሚሰማን ስሜት ነው ዋናው መሰረታዊ ነገር የሚሆነው ማለት ነው። ስለዚህ ሌላው ይሄን ነገር ለማሻሻል ምን እናድርግ ስንል በአራተኛ ደረጃ ሰልፍ ቶክ ነው። በቃ ከራስ ጋር ማውራት፣ መስታወት ላይ ሄደን ጎበዝ ነኝ፣ በርታ፣ ጌትነት ትችላለህ፣ እግዚአብሔር ይረዳሃል፣ ቀና ነው ብለን ፖዚቲቭ ነገሮችን ወደ ራሳችን ቀና ነገሮችን ራሳችንን እያየን መመገብ ያስፈልጋል። ፊልም መስታወታችን በምናይ ጊዜ የሆነ ስለ ራሳችን አንድ ነገር መጻፍ እንችላለን።
ለራሳችን ፖዚቲቭ ነገር እነግረዋለን። ኢነርጂው ይጋባል። ለራሳችን ያልነው ቃል ተመልሶ ይነጥራል። ምክንያቱም በተለያዩ እምነቶችን በመጽሐፍ እንደምንለው እዚች ከንፈራችን ላይ ያለችው ነገር ኪስ ነች ማለት ራስ ላይ እርግማን አይታወጅም፣ ራስ ላይ አልችልም አይታወጅም፣ ራስ ላይ ሰነፍ ነኝ አይታወጅም። ስለዚህ ለራሴ የማውጀው ነገር መልካም እንደሆነ፣ እንደምችል፣ እንደምበረታ፣ ነገ ቀና እንደሚሆን፣ ብሰራ ብጥር ህይወቴ እንደሚሻሻል እንጂ ከሰው በታች ነኝ ይሄ ነገር አይሆንልኝም የሚል ነገር ራሴ ዲክሌር ማድረግ አይገባኝም። ስለዚህ ይሄ ነገር መቀየር አለብን ማለት በፊት የነበረን ተውት እሱ ከሆነ ለራሳችን የምንሰጠውን የዛን ተቃራኒ ለራሳችን መንገድ ሰልፍ ቶክ ማድረግ ማለት ነው። ሌላው በአምስተኛነት የተጠቀሰው እንግዲህ ቀና አመለካከትን ኤክሰርሳይዝ ማድረግ። ብዙ ጊዜ እንግዲህ ቀድሞ እንዳሳየዋችሁ ዝቅተኛ የሆነ ሰልፍ ስቲም ያላቸው ሰዎች ኤግዚቢት የሚያደርጓቸው ባህሪያት አንደኛው ማማረር ነው፣ መጨነቅ ነው፣ ዲሳቲስፋይድ መሆን ነው፣ በህይወታቸው ደስተኛ አለመሆን ነው፣ ሁሌ አማራሪ መሆን ነው፣ ሁሌ ተቺ መሆን ነው። ስለዚህ ያንን ነገር በቀና ወደ ቀናው ነገር ለመተርጎም መቀየር፣ የምናያቸውን ነገሮች ሁሉ ኢቨን ኔጌቲቭ እንኳን ነገሮችን ጥሩ ያሉ ነገሮችን ብናይ ከነዛ ውስጥ ፖዚቲቭ ነገሮችን ለማውጣት መሞከር። አትሊስት እንደዛ ማውጣት ካልቻልን ኔጌቲቭ ነገሮችን ካለመናገር መቆጠብና በተቻለ መጠን ጥሩ ነገሮችን ቀና አመለካከቶችን መናገር ያስፈልጋል። አንዳንድ ሰዎች ስታገኟቸው ኢነርጂያቸው በጣም ሃይሊ ኔጌቲቭ ከመሆኑ የተነሳ አካባቢያቸው ላይ ስትቆዩ ጥሩ ስሜት አይሰማቸውም። ምክንያቱም they always criticize ነው የሚያደርጉት። የትኛውም ነገር አይጠማቸውም። የሚያዩት ነገር ወርቅ ቢነጠፍላቸው ጥሩ ፊልም ያደርጉ ሰዎች አሉና እንደዚህ አይነት ነገር ያለብን ሰዎች ካለን እኔን ጨምሮ ለማሻሻል ያንን ነገር በፖዚቲቭ ቀናውን ነገር የማየት ነገሮችን ማዳበር ለራሳችን የሚሰማንን ነገር እያሻሻለ እንዲመጣ ያደርጋል ማለት። ሌላው እንግዲህ በስድስተኛነት ያለው በቂ የሆነ እረፍት መውሰድ ነው። አብዛኞቻችን አሁን በሶሻል ሚዲያ ዘመን ያለነውና ረጅም ሰዓት ስልካችን ላይ እንቆያለን፣ ማታ እንቆያለን፣ ተገቢ የሆነ እንቅልፍ አንተኛም። ስለዚህ ተገቢ የሆነ እንቅልፍ ባለመውሰዳችን የተነሳ መስራት ባለብን ቀን ላይ አክቲቭ ልንሆን አንችልም። ምክንያቱም ማታ ብዙ ጊዜያችንን ሰውነታችን ማረፍ ያለበት ነገር እንቅልፍ አተን ስልክ ስንጎረጉር ስናይ ብዙ ኔጌቲቭ ነገሮች ወደ አይምሯችን ሳንሱርድ ያልተደረጉ የተለያዩ ነገር ሲከማች አድሯል እና ጠዋት ላይ አክቲቭ ልንሆን አንችልም። ወይም ደግሞ ወደ ስራችን ስንሄድ ወይ ደግሞ ወደ ትምህርታችን ስንገባ አክቲቭ ልንሆን አንችልም። ስለዚህ አክቲቭ ካልሆንን ደግሞ ሌላው ሰው አክቲቭ ሲሆን እኛ እኩል ከዛ ጋር ኮፓፕ ማድረግ አንችልም። ያ ማን ያመጣል? አሲፍ እኛ ማንችል ሰዎች ኮምፒተንት ያልሆንን አይነት ስሜት እንዲሰማን ያደርጋል ማለት ተመልሶ። ስለዚህ ክላስ ገብተህ ስተኛ አንተ እንቅልፋም ተነስ፣ ነገም ትመጣለህ፣ ታንቀላፋለህ፣ ትጀዝባለህ። ነገሮች የሚባሉ ነገሮች አይምሮ ማታ ስላረፈ በአግባቡ ካፕቸር አያደርግም፣ አይይዝም። ስለዚህ ከሌላው ሰው እኩል ልትሄድ አትችልም። በዚህ መሀል ሰዎች ከሱ ጋርማ ይሄን ነገር መስራት ይከብዳል፣ ነቃ አይልም፣ ፈዛዛ ነው፣ አይሆንም የሚል ነገር ይመጣል ማለት። ያ ነገር ሰዎች እንደዛ የሚሉት ይጠራቀምና ለራሳችን የምንሰጠው ነገር አሲፍኛ አቅም የሌለን ኢነርጂ የሌለን ከሌላው ሰው እኩል አክት ማድረግ ማንችል ሰዎች አይነት ስሜት እንዲሰማን ምክንያት ያደርጋል እና በቂ የሆነ እረፍት መውሰድ ያስፈልጋል ማለት ነው። በቂ የሆነ እረፍት ስንወስድ ነገ ላይ በተገቢው መንገድ እንቅስቃሴዎችን ማድረግ ስለምንችል ማለት ነው፣ የሚጠበቅብንን ነገር ማድረግ ስለምንችል። ሌላው ያሉንን ታሌንቶች የተለያዩ ታሌንቶቻችንን ወይም ደግሞ ስጦታዎቻችንን እጃችን ላይ ያሉትን ነገሮች ለየት ያሉ ነገሮቻችንን ኤክሰርሳይዝ ማድረግ ነው። መዘመር ትችላለህ፣ ማዜም ትችላለህ፣ ትወና ትችላለህ፣ ግጥም መጻፍ ትችላለህ፣ ስዕል መሳል ትችላለህ። እነዛን ነገሮች የተለያዩ ነገሮች ይኖራሉና እነዛ ኢንዶድ የሆናቸው የተሰጡ ነገሮች አሉና እነዛን ነገሮች ይበልጥ በማዳበር ለራሳችን የሚሰማንን ስሜት ለራሳችን የምንሰጠውን ዋጋ ኢንሃንስ እያደረግን እያሳደግን ልንመጣ እንችላለን ማለት ነው። በስምንተኛነት ላይ ያስቀመጥኩት ደግሞ ምንድነው? ፊዚካሊ ፊት መሆን ነው። ሰዎች ለራሳቸው የሚሰጡት ግምት እየተሻሻለ ይመጣል። ኔቨር ዴይ አር ፊት ኢነፍ የተለያዩ ነገሮችን ለመጋፈጥ፣ ለመሻገር፣ ለመሮጥ ሄልዚ ሲሆኑ ሰውነታቸው በደንብ ኤብል ሲሆን ማድረግ የሚችል አይነት ሰውነት ሲገነቡ ለራሳቸው የሚሰጡት ግምት እየጨመረ ይመጣል ማለት ነው። ስለዚህ ለምሳሌ አንድ ኦቤስ የሆነች እህታችን ወይ ወንድማችን ኦቤስ በመሆኑ ምክንያት ራሱን ሲያየው ደስተኛ ላይሆን ይችላል። መስታወት ላይ ራሱን ሲያይ ልብስ አልበቃ ሲለው እንደሌላው ሰው መልበስ ምናምን ሲያቅተው የሚሰማው ስሜት አለ። ግን ኤክሰርሳይዝ ቢጀምር ሰውነቱ መስተካከል ሲጀምር ፊት መሆን ሲጀምር ለራሱ የሚሰጠው ግምት እየተሻሻለ ነው ይመጣል። ስለዚህ ኤክሰርሳይዝ በማድረግ ጤናችንን በደንብ በመጠበቅ የሰውነታችንን ቅርጽ በማስተካከል ለራሳችን ያለንን ግምት ልናሻሽል ኢምፕሩቭ እንዲያደርግ ልናግዝ እንችላለን ማለት ነው። በዘጠነኛነት የተቀመጠው ነጥብ ደግሞ አዳዲስ ነገሮችን መማር ነው። ሁልጊዜም አዳዲስ ነገሮችን ወደ ህይወታችን ስናመጣ ስንለምድ፣ ስኪሎችን ስንለምድ ማድረግ እንደምንችል ትናንትና ምንም የማናውቀውን ነገር ዛሬ ኦፕሬት ማድረግ ስንችል ትናንትና ፈጽመው
እችላለሁ ብለን ማናስበውን ነገር መጫወት ስንችል፣ በፊት መናገር ማንችለውን ቋንቋ ራሳችን ተምረን ሰልጥነን መናገር ስንችል ለራሳችን ማድረግ እንደምንችል ብቁ እንደሆነን ከሰዎች ምንም እንደማያንሰን በጣም ብዙ አቅም ውስጣችን እንዳለ እየተረዳን ስለምንመጣ ይሄም ይረዳናል ማለት ነው። በ10ኛነት ላይ የተቀመጠው እንግዲህ እንዳያችሁት ሃይ ሰልፍ ስቲም ያላቸው ወይም ለራሳቸው ቀና የሆነ አመለካከት ያላቸው ሰዎች they like to meet new people always አዳዲስ ሰዎች ሲመጡ የሚሸሹ እኔ እኮ አዲስ ሰው መግባባት አይደለም የሚሉ ሳይሆን አዲስ ሰው ዌልካም የሚሉ መተዋወቅን፣ መግባባትን፣ አብሮ ማሳለፍን የሚወዱ ናቸው። እንግዲህ በዛ ምክንያት ደግሞ ብዙ ኦፖርቹኒቲዎች ይመጣላቸዋል። ስለዚህ በተቃራኒው ዝቅተኛ የሆነ ሰልፍ ስቲም ያላቸው ሰዎች ደግሞ እንግዲህ ሌላው ባህሪያቸው ከሰዎች ጋር ብዙም ግንኙነታቸው ብቻቸው መሆን ነው የሚፈልጉት። ከሰዎች ጋር ብዙ ጊዜያቸውን ማሳለፍን አይመርጡም። በዚህ ምክንያት ከሰዎች ጋር ያላቸው ማህበራዊ መስተጋብር ዝቅተኛ ነው። ስለዚህ ምን ማድረግ አለብን ማለት ነው? ሰልፍ ስቲማችንን ለማስተካከል፣ ለማሳደግ፣ ከፍ ለማድረግ ይህ ኔትወርካችንን ኢምፕሩቭ ማድረግ አለብን። ከሰዎች ጋር መግባባትን፣ ከሰዎች ጋር አብሮ ማሳለፍን፣ የተለያዩ ሶሻል ጋዘሪንጎች ላይ መሳተፍን፣ አብሮ በጋራ መስራትን፣ በጋራ ጊዜ ማሳለፍን፣ በጋራ አይዲያዎች ላይ መወያየትን ኢምፕሩቭ ማድረግ ማሻሻል ማድረግ አለብን። ይህን እያደረገን ስንመጣ ለራሳችን የምንሰጠው ነገር እየጨመረ ይመጣል ማለት ነው። በመጨረሻም 11ኛው ነጥባችን ድሬስ ዌል ነው። እንግዲህ ሰዎች መጽሐፍ ቅዱስ ላይም ሆነ የተለያዩ ቦታዎች ላይ እንግዲህ እኛ ሰርግ ላይ የተጠራ ሰው በቁምጣ አይሄድም ወይ ደግሞ በማሊያ አይሄድም እና ስለዚህ አለባበሳችንን የሚገባንን አይነት አለባበስ ልንለብስ ልብሳችንን ያ ማለት እንግዲህ ሱፍ ልበሱ ምናምን ሳይሆን ግን ያለንን ልብሶች አጥበን በስነስርዓት ዌል ድሬስድ መሆን አለብን ማለት ነው። እንግዲህ እኚህ ይመስላሉ መፍትሄዎቹ። አይ ሆፕ ብዙ እንደተማራችሁ ተስፋ አደርጋለሁ። ተጨማሪ የምትሏቸው ነገሮች ሰልፍ ስቲማችንን ለማሻሻል ያግዛሉ የምትሏቸውን ነጥቦች ከታች ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። እንወያይበታለን፣ እናንሸራሽራለን። እንግዲህ ጥሩ ነገሩ ግን ይሄ ሰልፍ ስቲማችን ነው ራሳችን የምንሰጠው ግምት ዛሬ ቢወርድ ነገ ራሳችን ላይ ሰርተን ልናሳድግ፣ ልናሻሽለው፣ ከፍ ልናደርገውና ከሰራንበት ጥሩ ደረጃ እንድንደርስ የሚያግዘን ነው። ካልሰራንበት ግን ብዙ ነገሮቻችን እንዲበላሹ ምክንያት ሊሆን ስለሚችል የሁሉም ነገር ፋውንዴሽን ነው። ለራስ የሚሰጠው ግምት ጤናማ ሲሆን ነው ሰዎች ብዙ ነገሮችን የመስራት አቅማቸው እየተስተካከለ እየሰሩ ውጤታማ እየሆኑ የሚመጡት። አመሰግናለሁ ስለሰማችሁኝ፣ አብራችሁኝ ስለቆያችሁ። ፔጄ ይህንን የኦናን የዩቲዩብ ቻናል ለሌሎች በማጋራት ሼር በማድረግ ላይክ በማድረግ ኮሜንት በማድረግ ኢንጌጅ በማድረግ ቤተሰብ እንድትሆኑኝ አሁንም እጠይቃለሁ። አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ።